ያለምንም ውድ ፕሮዳክቶችና ውስብስብ ያልሆነ ስኪንኬር ሩቲን በአንድ ሳምንት ብቻ ውበትሽን መጨመር እንደምትችይ ታውቂያለሽ? ሰላም፣ ሙኒት ነኝ። በዛሬው ቪዲዮ በአንድ ሳምንት ብቻ ውበትሽን የሚጨምሩ ቲፖችን እናያለን። አይነ ስር ለሚጠቁርባችሁ፣ ቡግር ለሚያስቸግራችሁ፣ ከንፈራችሁ የሚጠቁርባችሁ መፍትሄዎቻቸውን እንዲሁም ሌሎች ተጨማሪ ውበትሽን የሚጨምሩ ነገሮችን እናያለን። ተከታተሉ። የመጀመሪያው ቲፕ ከንፈራችሁ ለሚጠቁርባችሁና በተለያዩ ምክንያቶች ሁለት አይነት ከለር ለሚሆንባችሁ ነው። ይሄንን በቀላሉ ፊክስ ማድረግ የምንችለው ነገር ነው። የመጀመሪያው ስቴፕ ከንፈራችሁን ኤክስፎሊየት ማድረግ ነው። ሊፕ ስክራብ ለመስራት በቀላሉ ስኳርና ማር አርጋችሁ ከንፈራችሁን በስሱ ማሸት ነው። ነገር ግን ኤክስትራ መሆን ከፈልጋችሁ የቀይ ስር ውሃ ሊፕ ስክራባችሁ ላይ ልትጨምሩት የሞተ ቆዳችሁን አንስታችሁ ፒንክ ከንፈር እንዲኖራችሁ ይረዳል። ስቴፕ 2 ደግሞ ከጊዜ በኋላ የጠቆረው ከንፈራችንን ወደ ቀድሞ ከለሩ እንዲመለስ ማድረግ ነው። ከንፈራችን ብዙ ጊዜ የሚጠቁረው ወይ በፀሐይ ምክንያት ነው ወይ ደግሞ ከንፈራችን ሲደርቅብን በእጃችን የምንልጥ ከሆነ ነው እና በአንዳንድ ምክንያቶች ሊጠቁር ይችላል። ለዚህ መፍትሄ አንድ ቲማቲም እኩል ከቆረጣችሁ በኋላ የተቆረጠው ቲማቲም ላይ እርድ፣ ስኳርና ኮኮናት ኦይል አርጋችሁ ለ3 ደቂቃ ከንፈራችሁን ማሸት ነው። ይህንን በሳምንት 3 ጊዜ ብታደርጉ ከንፈራችሁ ወደ ቀድሞ ከለሩ እንዲመለስ የጠቆረው እንዲስተካከልና አንድ አይነት ከለር እንዲኖረው ይረዳዋል። ኤክስፎሊየት አድርገን እንዲሁም ከለሩን ካስተካከልን በኋላ ቀጣዩ ስቴፕ ሁሌ ሞይስቸራይዝ ማድረግ ነው። ሊፕ ግሎስ ወይም ቫዝሊን መቀባት አትርሱ። ቲንትድ ሊፕ ግሎስ በቤታችሁ መስራት ከፈለጋችሁ ትንሽዬ ቫዝሊን በእቃ ከቀነሳችሁ በኋላ ከሜካፕ ፓሌታችሁ የምትፈልጉትን ሼድ ከብለሹ ትንሽዬ ማድረግ ከዛ አንድ ላይ መደባለቅ ቲንትድ የሆነ ፒንክ ሊፕ ግሎስ መስራት ትችላላችሁ። ሁለተኛው ቲፕ ቡግርን ማጥፋት ነው። ሁሌም ቡግር እየወጣ የሚያስቸግራችሁ ከሆነ የመጀመሪያው ስቴፕ የቡግራችሁን መንስኤ ማወቅ ነው። ሁሉም ቡግር አንድ አይነት ነው ማለት አይደለም። ለምሳሌ ግንባራችሁ ላይ ብቻ ለይቶ የሚወጣባችሁ ከሆነ መንስኤው ጭንቀት ወይም የፀጉር መቆሸሽና ፀጉራችን ላይ የምንጠቀማቸው ፕሮዳክቶች አለመስማማት ሊሆን ይችላል። ጉንጫችሁ ላይ ቡግር የሚያስቸግራችሁ ከሆነ ደግሞ መንስኤው ስልክ በምታወሩ ጊዜ ብዙ ጀርም የያዘው የስልካችን ስክሪኑ ጉንጫችን ላይ ስለሚያርፍ ነው። ሌላ ደግሞ የቆሸሹ የትራስና የአንሶላ ልብሶችም ሊሆኑ ይችላሉ። ስለዚህ የስልካችሁን ስክሪን ማጽዳትና ቶሎ የትራስ ልብሶችንና አንሶላ መቀየር አትርሱ። ቀጣዩ ስቴፕ ለቡግር የሚረዱ የቤት ውስጥ ውህዶችን መጠቀም ነው። እርድ፣ ቀረፋና ማር አንድ ላይ ደባልቃችሁ መቀባት ቡግር የሚፈጥሩ ባክቴሪያዎች ለማጥፋት፣ ፊትን ፈካ ለማድረግ እንዲሁም ፊትን ሞይስቸራይዝ ለማድረግ ይረዳሉ። ቀረፋ የማይመቻችሁ ደግሞ እርድና ማር ደባልቃችሁ መቀባት ከዛ ለ15 እስከ 30 ደቂቃ አቆይታችሁ መታጠብ ትችላላችሁ። እርድ አይመቸኝም ፊቴን ቢጫ ያደርገዋል የምትሉ እህቶቼ ደግሞ እርጎ፣ ማርና የበቆሎ ዱቄት ደባልቃችሁ መቀባት ትችላላችሁ። ሌላው ደግሞ ፊታችሁን በቀን 2 ጊዜ ጠዋትና ማታ መታጠብ አትርሱ። ስለ ቡግር በሰፊው ቪዲዮ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ ስላለ ቻናሌ ውስጥ ገብታችሁ ማየት ትችላላችሁ። ቀጣዩ ቲፕ ደግሞ አይናችሁ ስር ለሚጠቁርባችሁና ለሚያብባችሁ ነው። ለዚህ መፍትሄ አንደኛው ኮልድ ስፑን ሜተድ የምንለው ሲሆን ፍሪጅ ውስጥ ማንኪያ ሳድራችሁ ጠዋት ላይ አይናችሁ ስር ለ3 ደቂቃ ማስቀመጥ ነው። ይሄ አይናችሁ ስር ያለውን እብጠት ቶሎ ለመቀነስ ይረዳል። ሌላኛው ደግሞ ቲባግ ግሪን ቲ ሊሆን ይችላል ወይም ኖርማል ቲባግ ሊሆን ይችላል። ውሃ ውስጥ ካፈላችሁት በኋላ ፍሪጅ ውስጥ ለ5 ሰዓት አቆይታችሁ አይናችሁ ስር ማስቀመጥ ወይም የአይናችሁን ስር ማሸት እብጠት እንዲቀንስና የጠቆረው እንዲስተካከል ይረዳል። ሌላ መንገድ ደግሞ ድንች ትንሽ ቆርጣችሁ አይናችሁ ስር ለ15 ደቂቃ ማስቀመጥ ነው። ድንቹ አይናችሁ ስር ያለውን ከለር ከሌላው የቆዳችሁ ከለር ጋር እንዲመሳሰልና ፈካ እንዲል ያደርገዋል። ሌላኛው ቲፕ ደግሞ ማታ ከመተኛታችሁ በፊት በእጃችሁ ኮኮናት ኦይል አርጋችሁ የአይናችሁን ስር በስሱ ማሳጅ ማድረግ ነው። እንዲሁም ስትተኙ ከቻላችሁ በጀርባችሁ ብትተኙ ይመከራል። ቀጣዩ ቲፕ ደግሞ ብላክ ሄድ እና ዋይት ሄድ የምንላቸውን እንዴት ማስወገድ እንደምንችል ነው። እነዚህ የሚፈጠሩት የቆዳ ቀዳዳዎቻችን በላብ በቆሻሻና በሞተ ቆዳዎች ሲዳፈኑ ነው።
ይሄን ለመከላከል ደግሞ የመጀመሪያው ስቴፕ ፊታችሁን ስቲም ማድረግ ነው። ቆዳችሁ ላይ ያለው ቆሻሻ በደንብ እንዲወገድ የቆዳ ቀዳዳዎቻችን መከፈት አለባቸው። ስቲም ደግሞ ይህንን ለማድረግ ይረዳል። ቤታችሁ ውስጥ ውሃ ካፈላችሁ በኋላ ፎጣ ላያችሁ ላይ አድርጋችሁ ለ5 ደቂቃ ስቲም ማድረግ ነው። ብላክ ሄድ የምንላቸውን ለማስወገድ ሌላኛው ቲፕ ደግሞ የመጀመሪያው 1 የሻይ ማንኪያ ቤኪንግ ሶዳ እና 2 የሻይ ማንኪያ ውሃ አንድ ላይ ደባልቃችሁ በውህዱ በስሱ ፊታችሁን ማሳጅ ማድረግ ነው። ከዛ በቀዝቃዛ ውሃ መለቃለቅ። ነገር ግን ደረቅና ሴንሲቲቭ የቆዳ ታይፕ ካላችሁ ለእናንተ አይመከርም ይሄኛው መንገድ። ሌሎቻችሁ ግን የምትፈልጉትን ውጤት እስክታዩ ድረስ ይሄን በሳምንት 1 ብቻ መጠቀም በቂ ነው። ሌላኛው ማዘጋጀት የምትችሉት ነገር ደግሞ የእንቁላል ነጩን ፓርት ብቻ ከለያችሁ በኋላ ከቡና ጋር ደባልቃችሁ ፊታችሁ መቀባት። ከዛን ላዩ ላይ ሶፍት እያጣጠፋችሁ ሶፍት ፊታችሁ ላይ ያደረጋችሁ ቪዲዮ ላይ እንደምታዩት በቂ ነው ብላችሁ እስከምታስቡ ድረስ ከደራረባችሁት በኋላ እስኪደርቅ መጠበቅ ነው። ከዛን ከደረቀ በኋላ በቀስታ ሶፍቱን ማንሳት ነው። ይሄ ፊታችሁ ላይ ያሉትን የሞቱ ቆዳዎችና ብላክ ሄድ የምንላቸውን ለማስወገድ ጠቃሚ ነው። የዛሬው ቪዲዮ ይህንን ይመስላል። ላይክ እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ።